ሰላም ለእናንተ ይሁን። እንደምን አመሻችሁ። እንግዲህ ዛሬ ደግሞ ባለፈው የተነጋገርንበትን ሐሳብ በቀጣይ ደግሞ እንነጋገራለን። ሰላም ለእናንተ ይሁን። ይሄንን የምታዳምጡ ወገኖች ባለፈው ታስታውሳላችሁ ይቅርታ ባለፈው ታስታውሳላችሁ የተነጋገርንባቸውን ሐሳቦች በደንብ አድርጋችሁ ትረዳላችሁ ብዬ አስባለሁኝ። የተናገርንባቸውን ሐሳቦች በሚገባ ተረድተናል። አንደኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 17 ላይ ተመርኩዘን አንዳንድ ሐሳቦች አይተን ነበረ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ከላይ ጀምረን ተመልክተን እንደገና ቁጥር 17ን በሚገባ አጉልተን ብዙ ሐሳቦችን ስንከፋፈል ቆይተናል። ዛሬ ደግሞ ከዛ የቀጠለ ሐሳብ ለማስተላለፍ ሞክራለሁኝ። ክብር ለእግዚአብሔር ለአምላካችን ይሁን። የተነሳውበት ሐሳብ ከጌታ ጋር የሚተባበር ግን አንድ መንፈስ ነው በሚል ከዚህ በፊት አንዳንድ ሐሳቦችን አስፈርያለሁ። ቀደም ካለው ቪዲዮ ላይ ትመለከቱታላችሁ። ዛሬ ደግሞ ከዛ የቀጠለ ሐሳብ አስተላልፋለሁኝ። እግዚአብሔር ለአምላካችን ይሁን። የምትከታተሉኝ ተባረኩ። እግዚአብሔር ይባርካችሁ። ሌሎችም እንዲደርስ ኮፒ ሊንክ ሼር አድርጉ እና ሌሎችም ይህንን መልእክት እንዲደርሳቸውና እንዲጠቀሙበት እንድታደርጉ በጌታ ፍቅር ጠይቃለሁኝ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ በቲክቶክ የተከፋፈለ ወደ 4-5 ክፍል አድርጌ ለቅቅ ያለሁኝ። በፌስቡክ ደግሞ እንዲሁ ለቅቅ ያለሁ። ዛሬ ደግሞ ከዛ የቀጠለውን ለማየት እንሞክራለን። በፌስቡክ ላይ ያላችሁ ወገኖች ትመለከታላችሁ ብዬ አስባለሁኝ። ክብር ለእግዚአብሔር ለአምላካችን ይሁን። ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17። እንግዲህ ከባለፈው እንደቀጠልነው ከጌታ ጋር መተባበር ማለት አንድ መንፈስ ማለት ምን ማለት ነው? የባለፉት ፍቅር የሁሉ ማሰሪያ የሆነውን ፍቅር መልበስ እንደሚገባን፣ ፍቅር ደግሞ የኃጢአትን ብዛት እንደሚሸፍን፣ ፍርሃትን አውልቆ እንደሚጥል አይተናል እና ጌታ ኢየሱስ ደግሞ እንዴት አድርጎ ምሳሌ እንዳሳያቸው ተመልክተናል ከባለፈውና የፍቅርን ጉልበት ለማየት ሞክረናል። ዛሬ ደግሞ የምናየው አንዳንድ ሐሳቦችን ተጨማሪ እንመለከታለን። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 እና ቁጥር 16ን ለማየት እንሞክራለን። እሱን ክፍል አነባለሁ። ዮሐንስ ወንጌል ምዕራፍ 15 ላይ ከጌታ ጋር መተባበር ማለት ምን ማለት ነው? አንድ መንፈስ መሆን ማለት ምን ማለት ነው ብለን ይሄን ደግሞ ለማየት እንሞክራለን። ይሄንን እንግዲህ ስንመለከት ከጌታ ጋር አንድ መንፈስ መሆን ማለት ጌታ ኢየሱስ ክርስቶስ ምን አለ ሲናገር፣ እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፎች ናችሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውም ሁሉ አብስቶ እንዲያፈራ ያጠራዋል ይላል። ፍሬ እንዲያፈራ አብስቶ ያጠራዋል። ክብር ለእግዚአብሔር ለአምላካችን ይሁን። ስሙም መሆን ከጌታ ጋር አንድ መንፈስ መሆን ማለት መተባበርና አንድ መንፈስ መሆን ማለት ነው። ከጌታ ጋር መተባበርና አንድ መንፈስ መሆን ማለት ምን ማለት ነው? የእግዚአብሔር ቃል እንደሚናገረው ከግንዱ ጋራ መጣበቅ ማለት ነው። ከግንዱ ጋራ መጣበቅ ማለት ነው።
እዚህ ጋር እንደምንመለከተው ምን ይላል? ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። ፍሬ የሚያፈራውም ሁሉ አብስቶ እንዲያፈራ ምን ያደርገዋል? ያጠራዋል ብሎ ይናገራል መጽሐፍ ቅዱሳችን። ክብር ለእግዚአብሔር ለአምላካችን ይሁን። ፍሬ የሚያፈራውን ሁሉ አብስቶ እንዲያፈራ ያጠራዋል። እንግዲህ ዛሬ ይሄ ከባለፈው የቀጠለ ሐሳብ ነው። ባለፈው የተነጋገርንበትን ሐሳብ ትረዳላችሁ። ምን ሐሳቦች ተነጋግረን እንደነበረ ዛሬም ከዛ የቀጠለ ሐሳብ እናቀርባለን። ክብር ለእግዚአብሔር ይሁን። በፌስቡክም በቲክቶክም የምትከታተሉኝ ወገኖች እግዚአብሔር ይባርካችሁ። እንግዲህ ነገሮችን ሰፋ አድርገን ለማየት እንሞክራለን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔርን እጅግ አድርገን እናመሰግናለን። በፌስቡክም በቲክቶክም የምትከታተሉኝ ወገኖች በሚገባ እንድትከታተሉ ክፍሉን እናገራለሁኝ። የእግዚአብሔር ቃል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ባለፈው እንደተመለከትነው የሚናገረው ምንድነው? ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። እንግዲህ ባለፈው ታስታውሳላችሁ አንድ መንፈስ ማለት ምን ማለት እንደሆነ አንዳንድ ሐሳቦችን ተመልክተናል። እግዚአብሔር ይባርካችሁ። በቲክቶክ የምትከታተሉኝ ታብታብ ኮፒ ሊንክ ሼር አድርጉ ለሌሎች የሚደርሳቸው። ይህንን ትምህርት ጌታ እንደረዳን እንመለከታለን ማለት ነው። ዛሬ ደግሞ የምንመለከተው ደግሞ ከጌታ ጋር መተባበርና አንድ መንፈስ መሆን ማለት ምን ማለት ነው ብለን ስንል ፍሬ ማፍራት ነው። ከእውነተኛው የወይን ግንድ ጋር መጣበቅና ፍሬ ማፍራት ነው። ክብር ለእግዚአብሔር ይሁን። እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው አለ ጌታ ኢየሱስ ክርስቶስ። ከዛ ምን አለ? በእኔ ያለውን ፍሬ የሚያፈራውን ደግሞ አብስቶ እንዲያፈራ ያጠራዋል። ክብር ለአምላካችን ለእግዚአብሔር ይሁን። ያጠራዋል። ወገኖቼ እግዚአብሔር ሊያጠራን ሲነሳ በማስተዋል እሺ ማለት መቻል አለብን። ከእግዚአብሔር ጋር ስሙም መሆን መቻል አለብን። እሱ ለክፉ አይደለም ይሄን የሚያደርገው። እግዚአብሔር እኛን ለማጥራት የተሻለ ፍሬ እንድናፈራና መልካም ነገር እንድናደርግ ስለሚፈልግ እንጂ ስለሚጠላን አይደለም። ስለዚህ እግዚአብሔር አንዳንድ ጊዜ እኛን ሊያጠራ ሲፈልግ አንዳንድ ነገሮችን ስንመለከት ያን ጊዜ መታገስ መቻል አለብን። ክብር ለእግዚአብሔር ለአምላካችን ይሁን። በቲክቶክ ያላችሁ ተባረኩ፣ ታብታብ አድርጉ። ለሌሎች የምንደርሳቸው ደግሞ በተሻለ መጠን ሼር አድርጉላቸው። መልእክቱን ማስተላለፍ ነው የሚፈለገው ማለት ነው። ስለዚህ ጌታ ኢየሱስ ምን አለ? በእኔ ያለውን ቅርንጫፍ ፍሬ የሚያፈራውን አብስቶ እንዲያፈራ ያጠራዋል። እግዚአብሔር ሊያጠራን ይፈልጋል። እግዚአብሔር ሊቀድሰን በእኛ ሊጠቀም ይፈልጋል። ያን ጊዜ እሺ ማለት መቻል አለብን። እንግዲህ ከጌታ ጋር አንድ መንፈስ መሆን ማለት ምን ማለት ነው? መተባበር ማለት አንድ መንፈስ መሆን ማለት ነው። አንድ መንፈስ መሆን ማለት ፍሬ ማፍራት ነው። እግዚአብሔር ፍሬ እንድናፈራ ሲያጠራን እሺ ማለት ነው። እዚህ ቁጥር 16 ላይም ደግሞ ስለዚሁ ሐሳብ ሲናገር እንደዚህ ይላል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትንም ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እግዚአብሔር የሾመን ፍሬያችን እንዲኖር ነው። ፍሬ እንድናፈራና ፍሬያችን እንዲኖር ነው እግዚአብሔር የሾመን። ክብር ለእግዚአብሔር ለአምላካችን ይሁን። የምናፈራው ፍሬ ምን አይነት ነው? አብን ደስ የሚያሰኝና የሚያስከብር ነው? ራሳችንን ልንፈትሽ ይገባናል። እግዚአብሔርን የሚያስደስት ፍሬ እንድናፈራ እግዚአብሔር ይፈልጋል።
በትክክለኛው የወይን ግንድ ላይ ካለን በትክክል ፍሬ እናፈራለን ወገኖቼ። ፍሬ ማፍራት መቻል አለብን። ምናልባት ይሄ የሚያስጨፍር ነገር ላይሆን ይችላል፣ ግን እውነታው ግን ይሄው ነው። በቅድስናና በጽድቅ የእግዚአብሔርን ሐሳብ የምናደርግ ሰዎች እንድንሆን ያስፈልጋል ማለት ነው። ከዚህ ጋር አብሮ ተያያዥ የሆነ ሐሳብ በዚህ በሚልኪያስ ላይ ሚልኪያስ 3:3 ላይ ያለውን ክፍል እንመልከት። ትንቢተ ሚልኪያስ ላይ እንደዚህ ይላል። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 3 ላይ እንደዚህ ይናገራል። አነበዋለሁኝ። እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል፣ እነርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ ይላል። እግዚአብሔር ሊያጠራን ይፈልጋል። እግዚአብሔር ሊያጠራን በእኛ ሊጠቀም ይፈልጋል። እንደ አንጥረኛ እዚህ ጋር እንደምንመለከተው አሁን የሚለው ምንድነው? እርሱ ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል፣ እነርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ ይላል። እግዚአብሔር ሕዝቡን ያጠራል። ለምን? ፍሬ እንድናፈራ፣ እግዚአብሔር ራሱ እንዲከበር እግዚአብሔርን ይፈልጋል። ስለዚህ ከእግዚአብሔር ጋር መተባበርና አንድ መንፈስ መሆን ማለት ምን ማለት ነው? ፍሬ ማፍራት ነው። ለእግዚአብሔር ደስ የሚያሰኝ ፍሬ ማፍራት ነው ወገኖቼ። እግዚአብሔርን የሚያስከብር ፍሬ ማፍራት። ይሄ ተገቢ ነው ወገኖቼ። ስለዚህ እግዚአብሔርን ደስ የሚያሰኝ ፍሬ እንድናፈራ ያስፈልጋል ማለት ነው። የመጀመሪያው ሐሳብ ይሄ ነው። ዛሬ ከምናስተላልፋቸው ሐሳቦች ውስጥ አንዱ ይሄ ነው። ሁለተኛው ሐሳብ ከጌታ ጋር መተባበር ማለት አንድ መንፈስ ነን ብለን ስንል ምን እያልን ነው ማለት ነው? መጎልመስ ማለት ነው። መጎልመስ፣ ጎልማሳ መሆን፣ በመንፈሳዊ ሕይወት ጎልማሳ መሆን ወገኖቼ። በመንፈሳዊ ሕይወታችን ጎልማሳዎች ልንሆን ይገባናል ማለት ነው። ሁልጊዜ የምንወድቅ፣ ሁልጊዜ የምናሳዝን፣ ሁልጊዜ የምንበድል መሆን የለብንም። መጎልመስ መቻል አለብን። መጽሐፍ ቅዱሳችን እንደሚያስተምረን በዚህ በአንደኛ ቆሮንቶስ ምዕራፍ 16 ላይ እንደዚህ ይላል። ምዕራፍ 16 ላይ እንደዚህ ብሎ ይናገራል። ቁጥር 13 ላይ እንደዚህ ይላል፣ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ይላል። መጎልመስ ያስፈልጋል ወገኖቼ። ከጌታ ጋር አንድ መንፈስ መሆን ማለት መተባበር ማለት መጎልመስ ነው። በመንፈሳዊ ሕይወታችን ጎልምሰን መገኘት ነው። ጠንካሮች መሆን፣ በትምህርት ንፋስ እንደፈለገ የማንፍገመገም፣ ጤናማ አስተሳሰብ ያለን፣ ጤናማ መንፈሳዊ ሕይወትን የምንመራ፣ በመቀባበል አብረን የምናገለግል፣ አብረን የምንሰራ ሰዎች መሆን ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። አንድ መንፈስ መሆን ማለት ከጌታ ጋር መተባበር ማለት ቅድም እንዳነሳ ነው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ እንዳነሳ ነው ይሄ ነው ማለት ነው። መጎልመስ አለብን። ሁልጊዜ ልጆች መሆን የለብንም። በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደምንመለከተው ምንድነው የሚለው? ልጅ ያለሁ እንደ ልጅ አስብ ነበረ፣ እንደ ልጅም እቆጥር ነበረ፣ ጎልማሳ ሁኜ ግን የልጅነትን ባህሪ ሽሬአለሁ ይላል። የልጅነትን ባህሪ እየሻርን እየጎለመስን መሄድ መቻል አለብን።
ፍሬ የምናፈራ መሆን መቻል አለብን። ስለ ልጅነት ባህሪ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ላይ የሚያሳየን ነገር አለ። ሶስት ላይ እንደዚህ ይላል፣ እኔም ወንድሞች ይላል፣ ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። ሁልጊዜ ልጆች መሆን የለብንም። እየጠነከርን መሄድ መቻል አለብን። እግዚአብሔርን ደስ የምናሰኝ ሰዎች መሆን መቻል አለብን እና እንደዚህ ይላል፣ ገና ጽኑ መብላት ለመብላት አትችሉም ነበርና ወተት ጋትኳችሁ። ምንድነው ምክንያቱ ሲናገር ምን ይላል? ገና ስጋውያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድ አትመላለሱምን? ይላል። ስለዚህ የደቀ መዝሙርን ሕይወት ለመኖር ከእግዚአብሔር ጋር ህብረት ለማድረግ እግዚአብሔርን አምልከን ዘመናችንን የእግዚአብሔርን ስራ ሰርተን ማለፍ የምንችለው ወገኖቼ እንዲህ ስንሆን ነው፣ ስንጎለምስ ነው። አንደኛው ቅድም እንደተናገርኩት ፍሬ ማፍራት አለብን። ሁለተኛው መጎልመስ መቻል አለብን። ጎልማሶች መሆን መቻል አለብን። በአስተሳሰባችን ጎልምሰን መገኘት መቻል አለብን ማለት ነው። እግዚአብሔርን ደስ የሚያሰኝ ሐሳብ ከውስጣችን ሊፈልቅ ይገባል። በከፍታም ይሁን በዝቅታ እግዚአብሔርን ደስ የምናሰኝ ሰዎች ልንሆን ይገባል ማለት ነው። ሌላው ምንድነው? ለጌታ ደስ የሚያሰኘውን ነገር እየመረመሩ ማድረግ ማለት ነው። ከጌታ ጋር አንድ መንፈስ መተባበርና አንድ መንፈስ መሆን ማለት ጌታ ምን ደስ ያሰኘዋል እያልን ያንን እየመረመርን ከጌታ ጋር ህብረት ማድረግ ማለት ነው። ከጌታ ጋር ህብረት ማድረግ ወገኖቼ፣ በዚህ በፊልጵስዩስ መልእክት ላይ እንደዚህ ብሎ ይናገራል። ፊልጵስዩስ ላይ ምዕራፍ 1 ቁጥር 9 ከ9 እስከ 11 ድረስ በዚህ በፊልጵስዩስ ላይ እንደዚህ ብሎ ይናገራል። አነበዋለሁ ክፍሉን። እንደዚህ ይላል፣ ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይሄን እጸልያለሁ ይላል ጳውሎስ። መፈተን ያስፈልጋል። እግዚአብሔር የሚደሰትበትን ነገር መፈተንና ማየት ያስፈልጋል ወገኖቼ። በቲክቶክ የምትከታተሉኝ ወገኖች እንዳይቆራረጥ ታብታብ ብታደርጉ፣ ኮፒ ሊንክ ሼር ብታደርጉ ደስ ይለኛል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ የተወደዳችሁ መልካሙን ነገር ፈትኖ ማድረግ፣ እግዚአብሔር ደስ የሚሰኝበትን ነገር ፈትኖ ማድረግ፣ ከእርሱ ጋር መተባበር እጅግ መልካም ነገር ነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ እንደተመለከትነው ከጌታ ጋር መተባበር ማለት አንድ መንፈስ መሆን ማለት ከሆነ ምን ማለት ነው? ጌታ ደስ የሚያሰኘውን እየመረመርንና እየፈተሽን ማድረግ ማለት ነው። እግዚአብሔር ይባርካችሁ። ታብታብ የምታደርጉ፣ ኮፒ ሊንክ ሼር የምታደርጉ እግዚአብሔር ይባርካችሁ። ተባረኩ። እንደዚህ እንደማለት ነው። የተጠራንለት መንግስት አለን። ይሄ የተጠራንለት መንግስት እግዚአብሔርን የሚያስከብር እንዲሆን ያስፈልጋል ማለት ነው። እግዚአብሔር ደስ የሚሰኝበት፣ ጽድቅ የሚገኝበት፣ ጨለማውን ማሸነፍ የሚችል ህይወት ልንኖር ይገባናል። እግዚአብሔር ይሄንን ህይወት እንድንኖር ጠርቶናል ወገኖቼ፣ ጠርቶናል። ሐዋርያት፣ ነቢያት እግዚአብሔርን በመፍራታቸው አትርፈዋል፣ ተጠቅመዋል።
ሌላው ምንድነው ደግሞ እዚህ ላይ ስንመለከት ደግሞ ከእግዚአብሔር ጋር መተባበርና አንድ መንፈስ መሆን ማለት ነው የተፈተነ ማንነትን ማቅረብ ማለት ነው። ለእግዚአብሔር የተፈተነ ማንነትን ማቅረብ። ክብር ለእግዚአብሔር ለአምላካችን ይሁን። የተፈተነ ማንነትን ታቀርብ ዘንድ ትጋ ብሎ ጳውሎስ ይመክራል። በከፍታም በዝቅታም በኑሮም በምንም የተፈተነ ማንነት እግዚአብሔርን ደስ የሚያሰኝ ለእግዚአብሔር ስራ የሚውል በዚህ በጢሞቴዎስ ላይ ስንመለከት እንደዚህ ይላል። ሁለተኛ ጢሞቴዎስ ላይ ምዕራፍ 2 ላይ እንደዚህ ይላል ቁጥር 15 ላይ ቁጥር 15 እንደዚህ ይላል፣ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ታቀርብ ዘንድ ትጋ። ልታቀርብ ትጋ። የተፈተነው ማንነትን እውነተኛውን ቃል የሚናገር የማያሳፍር ሰራተኛ፣ የተላከውን መልእክት በትክክል የሚያደርስ ሰራተኛ ሁነህ ራስን ለማቀርብ ትጋ። ስለዚህ የተፈተነ ማንነት ለመያዝ ትጋት ያስፈልጋል ማለት ነው ወገኖች። ክብር ለእግዚአብሔር ይሁን። በእግዚአብሔር ፊት ቃሉን በማጥናት በመጸለይ ያጠናነውን ቃል በመኖር ልክ ነው። ብዙ አስቸጋሪ ነገሮች ሊኖሩ ይችላሉ። ብዙ ደስ የማንሰኝባቸው ሐሳቦች ሊኖሩ ይችላሉ። ግን የእግዚአብሔር ሰው ሊሆን የሚገባው እዚህ ጋር እንደምንመለከተው የእውነትን ቃል በቅንነት የሚናገር ያለ ረብ ፍለጋ ከሌሎች ጥቅም ሳይፈልግ ዝናን ሳይፈልግ ምናልባትም የተለያየ ሐሳብን የስልጣንን ጥማት ሳይፈልግ በቅንነት የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ። ዛሬ እንደምንመለከተው መድረኮቻችን ሁሉ ብዙ ደስ የሚያሰኙ አይደሉም። እግዚአብሔር የማይከብርበት ብዙ ነገር አለ። እግዚአብሔር ደስ የማይሰኝበት ብዙ ነገር አለ። ይሄንን ሁላችንም የምናውቀው ስለሆነ እዚህ ጋር የመናገር አልፈልግም። ግን ምንድነው መሆን ያለበት? በቅንነት የሚናገር የማያሳፍር ሰራተኛ፣ እውነተኛውን ቃል ከህዝቡ ጋር የሚከፋፈል ያን ደግሞ በህይወቱ የሚተገብር ሰው። ያንን ለማቅረብ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ለሰው አይደለም ወገኖቼ። አገልጋይ ለሰው አይደለም ራሱን የሚያቀርበው፣ ለእግዚአብሔር ነው የሚያቀርበው ወገኖቼ። ሰውን ለማስደሰት አይደለም፣ እግዚአብሔርን ለማክበር እግዚአብሔርን ለማስደሰት ይሰራል። ያን ጊዜ ብዙ ሰዎችን ያተርፋል፣ ብዙ ሰዎችን ያተርፋል ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን በሚገባ በህይወቱ የሚያሳይ ሰው ሆነህ ራስህን ለማቅረብ ትጋ ብሎ ይናገራል መጽሐፍ ቅዱስ። እንግዲህ ምንድነው ከጌታ ጋር ህብረት ማድረግና አንድ መንፈስ መሆን ማለት እንደዚህ ነው። የተፈተነ ማንነትን ማቅረብ ለእግዚአብሔር፣ እግዚአብሔር ደስ የሚሰኝበትን ነገር ማቅረብ። በዘመናችን ብዙ የስብከት አይነት አለ። ብዙ ሰዎች ይሰብካሉ። ጥሩ ነው፣ እግዚአብሔር ይባረክ። ከኔ ብዙ የተሻሉ የሚሰሩ ሰዎች አሉ፣ ደስተኛ ነኝ። የተፈተነ ማንነትን ግን በግራም በቀኝም ቢፈተን ግን የቀደሙት አባቶቻችን ያለፉበትን መንገድ መመልከት ያስፈልጋል። የእግዚአብሔር ስም ብሩክ ይሁን። ስለዚህ
የተፈተነ ማንነትን ለጌታ ለማቅረብ ሁልጊዜ መትጋት ያስፈልጋል ማለት ነው። ሌላው ደግሞ አምስተኛው ነጥብ ደግሞ በክፉ ቀን ለመቃወም የሚንበለበሉትን ፍላጻዎች መክቶ ለመቆም የእግዚአብሔርን የጽድቅ ዕቃ ጦር የለበሰ ማንነት ማለት ነው። ከጌታ ጋር መተባበር፣ አንድ መንፈስ መሆን ማለት ይሄ ነው። ሌላው ደግሞ እስካሁን ድረስ እየተነጋገርን ያለነው በምንድን ነው ማለት ነው? በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ተደግፈን ነው የምናወራው። ክፍሉ እንደምትመለከቱት ትንሽ ለማስታወስ ያህል ደግሜ ላንብበው። ምዕራፍ 6 ቁጥር 17 እንደዚህ ይላል፣ ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ስለዚህ ከጌታ ጋር መተባበር ማለት ምን ማለት ነው? ከጌታ ጋር መተባበር ማለት የተለያዩ ነጥቦችን አንስተናል። በክፉ ቀን የሚንበለበሉትን ፍላጻዎች መክቶ ለመቆም የእግዚአብሔርን ዕቃ ጦር መልበስ ማለት ነው። ወገኖች ክብር ለእግዚአብሔር ለአምላካችን ይሁን። ክፍሉ እንደዚህ ይናገራል። ኤፌሶን ምዕራፍ 6 ላይ እንደዚህ ይላል። ምዕራፍ 6 ብዙ ጊዜ ብዙዎቻችን ሰብከነዋል። ከቁጥር 10 ጀምሮ እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ክብር ለእግዚአብሔር ለአምላካችን ይሁን። ጠላትን ለይቶ ማወቅ። ሰዎች ከሰው ጋር ግብ ይገጥማሉ። ሰዎች ከሰዎች ጋር ይጣላሉ። ከበስተጀርባ ያለውን ጠላት ለመግጠም ግን ፊት ለፊት ለመግጠም ግን የእግዚአብሔርን ዕቃ ጦር መልበስ ያስፈልጋል። የዚህ ዓለም ገዢ ዲያብሎስን መግጠም እንዲቻል ግን የእግዚአብሔርን ዕቃ ጦር መልበስ ያስፈልጋል ወገኖች። እና ምንድነው የሚለው? የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይልና መጋደላችን ከደምና ከስጋ ጋር አይደለም ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ይልና እንደዚህ ይላል። ስለዚህ በክፉ ቀን ለመቃወም በሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። እግዚአብሔር ይባረክ። የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ከጌታ ጋር መተባበር ማለት አንድ መንፈስ መሆን ማለት የእግዚአብሔርን ዕቃ ጦር ማንሳት ማለት ነው። ለጽድቅ መጨከንና ጽድቅን በሰዎች ሕይወት ውስጥ መትከል ማለት ነው ወገኖች። ለእግዚአብሔር ደስ የሚያሰኝ ሕይወት መኖር ማለት ነው። ሃሌሉያ! ይሄ ማለት ነው። ስለዚህ የእግዚአብሔርን ዕቃ ጦር ስንለብስ ምንድን ነው የሚመስለው ሲል እንደዚህ ብሎ ይናገራል። እንደዚህ ይላል፣ እንግዲህ ወገባችሁ በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላምም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋንሻ አንሱ። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። እንግዲህ ከጌታ ጋር መተባበር ማለትና አንድ መንፈስ ነን ብለን ካልን ይሄንን የእግዚአብሔርን ዕቃ ጦር መልበስ መቻል አለብን። የማናስባቸው ቀኖች ይመጣሉ። የሚንበለበሉ ፍላጻዎች ይመጣሉ። እነዛን ፍላጻዎች መመከት የምንችለው ወገኖቼ የእግዚአብሔርን ዕቃ ጦር ስንለብስ ነው። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔርን ዕቃ ጦር መልበስ ከጌታ ጋር መተባበር አንድ መንፈስ መሆን ከሆነ ይሄ የእግዚአብሔርን ዕቃ ጦር መልበስ ያስፈልጋል ማለት ነው። ሰዎች መከራ፣ ጭንቀት ድንገት ሲመጣ
ያ የመጣው መከራና ጭንቀት ድንገት እንዳይወስድ ምን ያስፈልጋል? የእግዚአብሔር ሐሳብ፣ የእግዚአብሔር ነገር በደንብ አድርጎ መያዝ ያስፈልጋል። ዮሴፍ ድንገት የመጣበት ነገር ነበረ። በሕይወቱ ያን ሁሉ አሸንፎ ሊያልፍ የቻለው በዚሁ ነው። ያውም በዛን ጊዜ የተደራጀ ባልነበረበት ሰዓት። ምክንያቱም ምናልባት የዛን ጊዜ መጽሐፍ ቅዱስ ላይ ጻፍ ይችላል፣ ግን መጽሐፍ ጥቅልሎች ሊኖሩ ይችላሉ። አባቱ ያዕቆብ ሁልጊዜ ሊመክረው ይችላል። እግዚአብሔር በሕይወቱ ምን እንዳደረገለት ሊያስተምረው ይችላል። ስለዚህ ወገኖቼ ከእግዚአብሔር ጋር ህብረት አድርጎ መኖር ይቻላል። ከእግዚአብሔር ጋር ህብረት ካለን ደግሞ አንደኛ ፍሬ ማፍራት መቻል አለብን። ከግንዱ ጋር እንደሚገባ መጣበቅ መቻል አለብን ወገኖች። ከግንዱ ጋር ደግሞ ከተጣበቅን ደግሞ እግዚአብሔር ሊያጠራን ሲፈልግ ያን ጊዜ መጨነቅ መታወክ የለብንም፣ ለጥቅማችን ስለሆነ ወገኖቼ። እግዚአብሔር በእኛ ሊገለገልብን ስለፈለገ እሺ ማለት መቻል አለብን። እሺ ማለት መቻል አለብን። እሺ ማለታችንን እግዚአብሔር ይወደዋል ወገኖቼ። እሺ ማለታችንን እግዚአብሔር ደስ ይሰኝበታል ወገኖቼ። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን።